አንዳንድ ለውጡን የማይፈልጉ የስልጣን ጥም ያለባቸው ፖለቲከኞች ደካማ ጎናችንን በማጥናትና ጥያቄያችንን በመጥለፍ ለራሳቸው የፖለቲካ ትርፍ ማስገኛ አድርገው ለመጠቀም ሲሞክሩ በተለያየ ሚዲያ ሲያራግቡት ተመልክተናል። ነገር ግን የኛ የጤና ባለሙያዎች ጤና ኤክስቴንሽኖችን ጨምሮ ጥያቄያችን ከኛው ከራሳችን ከጤና ባለሙያዎች አንደበት እንዲሁ ፊት ለፊት ከምንናገረው ውጭ የተለየ ይዘት ሊሰጠው አይገባም። የሙያው ስነግባር ባልጠበቀ መልኩ አንዳንድ አካባቢ ላይ የስራ አድማና ሁከቶች በመፍጠር ጥያቄን አግባብ ባልሆነ መልኩ የተጠየቀበት መልኩ በጤና ባለሙያ ስም ይቅርታን መጠየቅ እፈልጋለሁ። ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባብስ ነው የምንሆነው። የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ ኔሽን ቢልዲንግ ምን እንደሆነ የማያውቁ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉ ነገር ከደሞዝ ጋር ብቻ የሚያያይዙ ከእለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች በነገራችን ላይ ከሕክምና ተቋም የዓመት ረፍት ወስደው ይሄን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቅ አይምሰላችሁ ዝም ያልነው አልተነቃብንም ምናምን እንደሚሉ አውቃለሁ፣ እናቃቸዋለን። ከየት ከተማ ረፍት ወስደው መጥተው እዚህ ሞቢላይዝ ያደርጉ እንደነበረ እናውቃለን።